ማቴዎስ ምዕራፍ 11 ላይ ቁጥር 28 ላይ እንደዚህ ይላል፣ እናንተ ሸክማችሁ የከበዳችሁ ኑ ወደ እኔም ከሸክማችሁ አሳርፋችኋለሁ ይላል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከየትኛውም ካለንበት ኩነኔ፣ ከየትኛውም ካለንበት የኃጢአት ልምምድ፣ ከየትኛውም ከሟርተኝነትና ከአስማተኝነት የሚያወጣን ነፃ የሚያወጣን ከኃጢአት ልምምድ ከዝሙት እግዚአብሔር አብ ልጅ የላከው የናዝሬቱ ኢየሱስ ክርስቶስን በማመን ነው። ወገኔ በራስ ነፃ መውጣት አትችልም። በራስ በታገለ ነፃ መውጣት አትችልም። ነፃ የምትወጣው በዚህ በክርስቶስ ኢየሱስ በማመን በዚህ በአዳኙ ስም በመሲሁ ስም በተቀባው ስም በኢየሱስ ክርስቶስ በአዳኙ ስም ስታምን የዘላለም ሕይወትን ታገኛለህ። ማንም አታለህ። ይህ ስም በመስቀል ላይ በቀራንዮ ላይ በጎልጎታ ላይ ስለ አንተ የተሰቀለ ነው። ስለ ዓለም ሕዝብ ሁሉ የተሰቀለ ነው። ስለዚህ በዚህ ስም በማመን የዘላለም ሕይወትን ታገኛላችሁ። ስለዚህ መንገዱ እሱ ነው፣ እውነቱ እሱ ነው፣ ሕይወት እሱ ነው። ከሱ ሌላ ሕይወት የለም። ስለዚህ ቤዛ አዳኙ እሱ ነው። ከሱ ውጭ የሚያድን የዘላለም ሕይወት ላንተ የተሰቀለለ የተጠለለ እርቃኑን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። መላእክቶች አልተሰቀሉልህም። ማርያም አልተሰቀለችልህም። የተሰቀለልህ አንዱ ነው። ቅዱሳን ጻድቃኖች አልተሰቀሉም። የተሰቀለው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። የሚማልዱት በሕይወት ያሉት ነው። የሞተ እድል ፋንታ የለውም። ላንተ በሕይወት ያለው ለዘላለም ሞት ሊይዘው ያልቻለ በአብ ቀኝ ያለው ጠበቃችን ኢየሱስ ክርስቶስ ብቻ ነው። ሊቀ ካህናችን ኢየሱስ ክርስቶስ ብቻ ነው። ሌላ ሊቀ ካህን የለንም። አዳኝ ሌላ የለንም። መሲሁ ብቻ ነው የሚያድነው። ጻድቃን ሰማዕታት፣ ማርያም ስዕል አድኖ በናዝሬቱ በጌታ በኢየሱስ ስም አያድንም። የሚያድነው ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው ይህ ሕይወት የሆነው ኢየሱስ ክርስቶስ ብቻ ነው። በሱ በማመን የዘላለም ሕይወትን ታገኛላችሁ። አሊያም ፍርድ ነው። ሕይወት ከሱ ውጭ የለም። በልጁ በጌታ በኢየሱስ ክርስቶስ ያመነ አሁን ይድናል፣ ያላመነ ተፈርዶበታል ይላል ቅዱሱ ቃሉ። ስለዚህ በዚህ ስም በማመን የዘላለም ሕይወትን ትቀበላላችሁ። ሰውን በማሰር ሰዎችን በመግደል የሚመጣ ጽድቅ የለም። በልጁ በማመን የዘላለም ሕይወትን ታገኛላችሁ። መጽሐፍ ቅዱስ ሲናገር በኤፌሶን መጽሐፍ ምዕራፍ 2 ቁጥር 22 ላይ እንደዚህ ይላል፣ በሐዋርያትና በነቢያት መሰረት ላይ ተመስርታችኋል፣ የማዕዘን ራስ ክርስቶስ ኢየሱስ ነው ይላል። በዚህ ስም በማመን ሐዋርያቶች የሞቱለት የታረዱለት ይህ ስም ነው፣ ኢየሱስ ነው። በዚህ ስም በማመን የዘላለም ሕይወትን ታገኛላችሁ። በናዝሬቱ በጌታ በኢየሱስ ስም አሜን።